የስደተኛ ሕይወት ሁለት ቅጣት የተቀጣሽ ነፍስያ፣ አንድም በአገር ናፍቆት፣ አንድም በስደት እንግልት ተስፋ ያልቆረጠች የጀገነች ነፍስያ፣ ነገን ለመኖር ነገን ለማየት ዛሬን መስዋዕትነት የምትከፍል ሕይወት፣ ምታሳዝን ምታሳሳ፣ በብዙ ምክንያቶች እልፍ በሚሆኑ ሰበቦች ሰላም ብያለሁ። ሰላማቸው ብዙ ይበድልኝ እና አላህ ከእንደዚህ አይነት ነገር ይጠብቀን። እኛ ስንቱን እናስባለን፣ ስንቱን እናልማለን። ራሳችንን ካልጠበቅን እኛው ለእኛ ሰበብ ካላደረስን ላይ ራሳችንን ጉዳት ላይ ነው የምንጥለው ማለት ነው። ምክንያቱም ከኋላችን ምን እንደሚከተለን አናውቅም። በተለይ ስንራሮጥ ሰዎቹ ሲጠሩን፣ ልጆቹ ሲጣጣሩ ወይ ዘይት እንጥዳለን። ከዛ ሳናስበው ደግሞ አሁን ችግሩ ካሜራ እንትን ስላለ ነው እንጂ ማለት ነው። አሁን ለምሳሌ መጥበሻውን እጁን ፊት ለፊታችሁ ታስቀምጡት። ዘይት ስትጠብሱ ሻይ ልጠብሱ ስታስቡ ራሳ ማለት ነው። የዘይቱን የመጥበሻውን እጁን ብዙ መጥበሻ ይቻለሁ። ከዛው ወደ ግድግዳው ጋር ነው ማዞር እንጂ ፊት ለፊታችሁ እጁን ማዞር የለባችሁ። ምክንያቱም ወይ ልጆች ይኖራል ወይ ራሳችሁ እየጠበሳችሁ ከዛ በላይ ላይ እሱ ብንነካው በላይ ላያችን ነው የሚገለበጠው ማለት ነው። ስንት ሰው ተቃጥሎ ስንት ሰው ህይወቱን አደጋ ላይ የጣላለ ማለት ነው። እና በጣም ነው ከባድ ነው። አሁን ረመዳን ደረሰ አይደለም? ረመዳን ከረመዳን ውጭም ሆኖ ራሱ በጣም ከባድ ነው። ሁሌ እንደዚህ የሚጠበስ ከሆነ ሁሌ የምናዘጋጅ ከሆነ በጣም አስቸጋሪ ነው። አላህ ይጠብቀን ከእንደዚህ አይነት ነገር ፈተና። ሀገራችን ሰላም አድርጎልን ሁሌ ምን የምለው ነገር ነው። በቃ ሀገር ሰላም ቢሆን እኮ በትንሹም ተቃቀን እንኖራለን። ምክንያቱም ሀገር መግባት ሲፈልግ ብዙ ሰው በስደት ላይ እድሜውን እንዳይጨርስ ማግባት መውለድ ሚናፍቀው ስንቱ አለ። ሀገር አባት እናት ቤተሰብ ዘመድ አዝማድ ሚናፍቀው ስንቱ አለ። ግን የሀገር ሰላም ማጣትን ስላሳስበው ያ ሰው ደግሞ እድሜውን በሰው ሀገር ይጨርሳል ማለት ነው። ያው ከዛስ መጨረሻውን ህይወትን አደጋ ላይ መጣር ነው። በሚሆነው ራሳችንን እናስባለን። ያኔ በሚሆነው ሀሳብ ውስጥ እንገባለን። ራሳችንን አሳልፈን አደጋ ላይ እንጥላለን ማለት ነው። ስለዚህ ከመሆኑ በፊት መቆጠብ፣ መጠንቀቅ፣ ሰበቡን ማድረስ ነው። ያው ቀደር አላህ ነው፣ ላኪን ሰበቡን ማድረስ በእኛ ይጠበቃል ማለት ነው። ውድና የተከበራችሁት ቤተሰቦችን በጣም አሳዛኝ ነገር ነው። ለዛ ነው ይዤላችሁ የመጣሁት። አስቡት እስኪ መግቢያ ላይ ያያችኋት እጇ ራሱ እንደዚህ ተበጣጥሶ ይሄን ያክል እስከ መምሰል ድረስ ይሄንም ያክል ሆና እንደዚህም ሆና ራሱ እየሰራች ለቤተሰቦቿ ከዚህ በፊት እንዳነሳችው ፎቶ ሊሆን ይችላል ደህና ነኝ ያለች ያን ፎቶ ያላከች ያረሳሳች ስንቱን ችግር አሳልፋ ለዚህ በቅታ ይሆናል። አሁን ደግሞ እንደዚህ ሆና ብትሄድ ማንም ቢሆን ፊቱን ነው የሚያዞርባት። መጀመሪያ እሷ ስትለፋ ስትሰራ የነበረው ስትሰጥ የነበረው መጀመሪያው እንኳን እድሜ ልኳን ስትሰጠን እንደነበረ ሰው ይቅርና አንድ ቀን እንዳልሰጣቸው ሰው ነው ቤተሰብን ቢሆን ፊት የሚያዞረው። ራሳችንን ትሬት ማድረግ ራሳችን ነው ያለብን። አይኑ ይገባኛል። በጣም ብዙ ጊዜ ዲፕሬሽን ውስጥ እንገባለን። ያው ከዲፕሬሽን ውስጥ ለመውጣት ደግሞ ከራሳችን ብዙ ጊዜ እናወራለን፣ እንታገላለን። ግን መቼም ከዲፕሬሽን ውስጥ መውጣት አንችልም። ሁሌም አንድ አይነት አይምሮ ነው መሆንብን እና ስለዛ ራሳችንን ደግሞ ትሪት ማድረግ አለብን። ሁለተኛ ደግሞ ያያችኋት ልጅ ደግሞ እግሯን ምን ይመስላችኋል ስታስቡት? ዘይት ነው? ኖርማሊ ነው? እንደዚህ ያሟት ነው? ሳስበው ዘይት ነው የሚመስለኝ ማለት ነው። ዘይት በሆነስ ለነገሩ ሌላ ቦታው አይደፋባትም ነበር ወይ? ያኔ እንዴት ሆኖ እንደተደፋባት አላውቅም። ብዙ ጊዜውን ኩላሊታችን ራሱ ሲታመም ራሱ እግራችን በጣም ያማል፣ ሰውነታችን ያባብጣል ማለት ነው። ይሄ ጌር ነው ማለት ነው። ጥቁር ያለ ነገር ነው። ብዙ ስንቆም ብዙ ልብስ የምንተወክስ ከሆነ ብዙ የምንቆም ከሆነ ፎቅና ምድር የምናበዛ ከሆነ ያለ ቂማችን እቃ የምናነሳ ከሆነ እኛ እኮ የሚያመን ሰውን ህመሙን ሰውን አይደለም የምናስበው። እኛ የምናስበው ያንን ስራ መች ልጨርስ ነው ብለን የምናስበው ማለት ነው። ስለዛ እንደዚህ ከማድረጋችን በፊት ትንሽ ምግብ በልተን ራሱ ብንሰራ ብንንቀሳቀስ ወላሂ በደንብ ነው የምንሰራው። ኢነርጂያችን ራሱ በደንብ ይሰራል ማለት ነው። ካልበላን ምንም ነገር ፋይዳ
የለውም። ውስጣችን እንደ እሳት ነው የሚለበልበን። መብላት ስንፈልግ በቃ ከስራው አንጻር ስራው ሲበዛብን በቃ ምግቡን እንበሏለን ወይ አንድ የቅርብ ነው 10 እንጠራለን። ከዛም በቃ ስትል አድርጎን ትተነው እንሄዳለን ማለት ነው። ቁርስ ሳይበላ አንድ ሰው ምሳ ሳይበላ እራት የሚበላ ብዙ ሰው አለ ማለት ነው። ምክንያቱም አይደለም የሚበላበት እግሩን ራሱ የሚያሳርፍበት ቦታ የለውም። ያን የሚያሳርፍበት ቦታ ስላችሁ ከስራው አንጻር አንዱ ሲያልቅ አንዱ ሲያልቅ አንዱ ባይዘው እኔና ሴት ያራሱ እኮ ማለት ነው ሌላ ቦታ እንደዚህ እንሳፈራለን። በምንሳፈርበት ሰዓት ራሱ ወላሂ እኔ ስራው ከየት እንደመጣ አላውቅም። ፊዳይን ነው የምበላው። ፊዳይን እስከ ማስነጠስ ድረስ ነው የሚያደርሰኝ። አይዶን ከየት እንደሚመጣ ስራ እንኳን ከዛ ሁላ ቤተሰብ ወጥተን ወደዚህ ስንመጣ ራሱ በጣም ነው ስራው የሚከብደኝ ማለት ነው። ብቻ አልሐምዱሊላህ አላኩል ያህል ከዛ ቤት ያው ይሻለኛል። ምክንያቱም ፎቅ ለምድር አይደለም እዚህ ቢሆንም ግን እዛ ስንሄድ ነው እንጂ የሚያስነጥሰን። ብቻ አልሐምዱሊላህ ማለት ነው ስለ ሁሉም ነገር። እሱም ጤና ስላለ ነው። ነገ ሰርቼ እለወጣለሁ፣ ነገ ትልቅ ቦታ እደርሳለሁ፣ አላማዬን አሳካለሁ በማለት ነው እንደዚህ ከአንድ ቦታ አንድ ቦታ የምንንከራተተው እና ኢንሻአላህ ስለዛውን ረመዳን ስለመጣ ራሳችንን ደግሞ ትሬት ማድረግ አለብን። ወደ ራሳችን ቆም ብለን መቼም ለማይሞላ ዱንያ ስላችሁ ህይወታችን አደጋ ላይ እንጠን ማለት አይደለም። በነገራችን ላይ ራሳችንን ደግሞ ራሳችን መጠበቅ አለብን። ፀጉራችን ደግሞ እንደዚህ ዘይቱን ዘይት እና እንትን ምስማር ማለት ነው ቁርንፉድ አድርገን ራሳችሁን ስትገቡ አበሱ። ሰውነታችሁን በባዝሊን ምናምን ስትቀባቡ ሰውነታችሁ እርፍ ላይ ስተኙ ራሱ ማለት ነው ወገባችን ስናሳርፍ እና ጊዜያችንን ደግሞ በአግባቡ መጠቀም አለብን። እንቅልፍ በደንብ መተኛት አለብን። እንቅልፍ ካልተኛን በደንብ ማለት ነው በቃ ስራውን ለመስራት አንችልም። በቁሎ ነገር ስትልጥል ያደርገናል። በሰከንድ ውስጥ ምን እንደሚቀየር አናውቅም። ብቻ ከባድ ነው። ህይወት በጣም ከባድ ነው። አላህ መጨረሻችንን ያሳምርልን ኢንሻአላህ። ኑሮም ለመረራቸው ደግሞ ኑሮ እንዲጣፍጣቸው ዱዓ እናድርግላቸው ኢንሻአላህ። በጣም ወላሂ ሰው በጤና ወጥቶ እንደዚህ ሆኖ ሲገባ በጣም ያሳዝናል። ያው መግቢያ ላይ እንዳያችኋት ሁለቱም አንዷ እግሩ አንዷ እጁ አስቡት እስኪ። ያው በሰላም ወጥተው እሰራለሁ እለወጣለሁ። አይ የኛ ነገር እኛው እኮ ስደት ሲባል በቃ አልጋ ባልጋ የሆነ እኮ ነው የሚመስለን። ለነገሩ አንዳንድ ቤት የገጠመ እኮ አለ ጥሩ ቤት። አንዳንድ ቤት ግን ምግብ የሚቀመስበት የሚላስበት ቤት የለም። ከኛ ሀገር የባሰ ራሱ አለ ማለት ነው። ሱብሃንአላህ ብቻ አላቅም ወላሂ እኛ ነገሮች እንዳሰብናቸው ሳይሆን ድብልቅልቅልቅልቅ ብለው አፈር እንደዚህ እንትን እንደ ከተማ ምናምን ነገር የምናይ አይመስለንም ማለት ነው። በስደት ከተባለ ሁሉም ቦታ ፎቅ በፎቅ ሁሉም ቦታ ወርቅ በወርቅ ነው ይመስላል። አይ ደርሰው ካላዩት የሰውን መመቻምኖታል ካልደረሰቦት እና አብሽሩልኝ ውድ ቤተሰቦቼ፣ ይሄን እንድላችሁ ነው የመጣሁት። ወላሂ መጥበሻው የሚባለው ነገር በጣም በጣም አደገኛ ነው ማለት ነው። አላህ ይጠብቀን። እኔ ራሱ ቅድም እሱን አይደለም ባይዘው የሆነ እንትን ሎክሽው መሸት የሆነ ምግብ በመቀለኝ ብይላኝ ይቻለው በቃ ወስጄላት ክላሷ ማለት ነው። ከዛ ገና ለነገው የሚስተካከል ነገር ስለነበር እሱን እየነገረችኝ የድስት እርድብን ብሏል ማለት ነው። አስቡት እስኪ ቤቱ ጭስስ ብሏል። እሷ አላወቀችም። ምን አልሸተታም። እሷ ባይዘው እኔ ስገባ እስከ ስንት ደቂቃ ድረስ ያረቢ ቤቱ ማድቤቱ ግምትምት ብሎ ያው ይሄን ያክል ነው ማለት ነው። እኛ በትንሹ ነገር ያሳያዝነውን እንረሳለን። እነሱ የሆነ ነገር ትሄደን እነሱ ይጠሩናል፣ በዛውም ያራሉ ወይ የሆነ ነገር ይሆናል። ያ ረቢ በዛ ጨዋታቸው አይምሯችን ረብሽብሽብሽ። ኤኒዌይስ ኢንሻአላህ አላህ ኸይሩን ያምጣልን ማለት ነው። እኛ አይምሯችን በዛን ሰዓት ከሆነ ዋና የሚበጠበጠው ማለት ነው። ልብሱን ስንይዝ ቤት ለምን አልተወለወለም ይላሉ። ቤቱ ሲወለወል ልጆቹ ውሃ ይላሉ። በቃ አንዱን ስንል አንዱን ስንለው አንዱን በጣም ጭቅጭቅ ንትርክ አለበት። ቤት 10 አመቱ ራሱ እንዴት እንደሄደ ይታወቃል። መቼም አንዱ አመት 10 አመት ነው የሚሆነው። ምክንያቱም በቁሌ ንጭንጭ ቁሌ ንትር
ማረፍ የለም። ሁሌ ማዘን ነው፣ ሁሌ ማልቀስ ነው። ግን የሆነ ፍቅር ያለበት ቤት ሲሆን በቃ አመቱ ራሱ እንዴት እንደሄደ አይታወቅም ማለት ነው። ሁሌም ደስታ፣ ሁሌም አንድ አይነት ፊት ስለሚያገኙ ማለት ነው አንድ ሰው እሱ ስለዛ ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም። ከወጣን በኋላ ራሳችንን ወደ ራሳችን ዞር ብለን ራሳችን እንድሬት እናድርግ፣ እናስብ፣ ወደ ራሳችን ለራሳችን እናስብ። ለማንም ባናስፈልግ እኛ ለእኛ ለነፍሳችን ለራሳችን ስለምናስፈልግ ቆም ብለን ማሰብ ማስታወል ይኖርብናል። ውድና የተከበራችሁ የራህማ ቤተሰቦች እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ